አነጋጋሪው የአሜሪካ ፖለቲከኛ ጥቃት ደረሰባቸው። የሚኒሶታ ግዛት ተወካይ ኢልሃም ኡመር በከተማ አዳራሽ ንግግር እያደረጉ ሳለ ያልተጠበቀ ጥቃት ደርሶባቸዋል። ጥቃት አድራሹ በቁጥጥር ስር ቢውልም ክስተቱ በአሜሪካ ፖለቲከኞች ደህንነት ላይ አዲስ ስጋት ፈጥሯል። ለመሆኑ ኢልሃም ኡመር ላይ ምን ተረጨ? ጥቃት ውስጥ የተፈጸመበትስ ምክንያት ምንድነው? ዝርዝሩን ይዘን ቀርበናል። የሚኒሶታ ተወካይ ኢልሃም ኡመር በመድረክ ላይ ንግግር እያደረጉ በነበሩበት ወቅት ጥቃት እንደተሰነዘረባቸው እየተናገረ ይገኛል። በወቅቱ በመድረኩ አቅራቢያ የነበረ ግለሰብ ምንነቱ ያልታወቀ ፈሳሽ ቁስ ኢልሃም ላይ እንደረጨባትም ተነግሯል። ምንም እንኳን በፓርላማ አባሏ ላይ የደረሰ አካላዊ ጉዳት ባይኖርም ድርጊቱ የተፈጸመበት አካባቢ በህዝባዊ ተቃውሞ በጋለበት ሰዓት መሆኑ ነገሩን አሳሳቢ አድርጎታል። ከጥቃቱ ከጥቂት ደቂቃዎች በፊት ኢልሃም ኡመር የአሜሪካ ስደት ጉምሩክ ተቆጣጣሪዎች ICE ከሚኒያፖሊስ መውጣት እንዳለባቸው ጥብቅ መልእክት እያስተላለፈችም ነበር ተብሏል። ICE ኃይሎች በህዝብ ላይ እያደረሱት ነው የተባለው ጫና በአካባቢው ነዋሪዎች ዘንድ ከፍተኛ ተቃውሞ ሲያስነሳ መቆየቱ ይታወቃል። ጥቃት አድራሹ ወዲያውኑ በቁጥጥር ስር ውሏል። ሆኖም እስካሁን ድረስ ግለሰቡ ላይ ምን አይነት ክስ እንደተመሰረተ ከአካባቢው ባለስልጣን የወጣ ይፋዊ መረጃ የለም ተብሏል። ዋይት ሃውስም ዜናው እስከተጠናቀረበት ሰዓት ድረስ በጉዳቱ ላይ የተሰጠው አስተያየትም የለም። ይህን ክስተት ከሚኒሶታ ግዛት ውስጥ ያለው የፖለቲካ ውጥረት ይበልጥ እንዲባባስ ማድረጉን ታዛቢዎች እየተናገሩ ነው። የኢልሃም ኡመር ደህንነት አሁኑኑ መጠበቅ አለበት ወይስ የፖለቲከኞች ደህንነት እንዲህ አይነት ተግዳሮት ሊገጥማቸው ይገባል የሚሉ ጥያቄዎችም እየተነሱ ይገኛል። የእናንተን ሀሳብ በኮሜንት መስጫ ስር አስፍሩልን። ቪዲዮውን ላይክ በማድረግ ሌሎች እንዲደርስ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ቤተሰብ እንድትሆኑን እንጋብዛለን።